ሰላም የአምቤክስ ቤተሰቦች እንደምን አላችሁ? ራስ ማያ ተከታታይ የራዲዮ ድራማ ክፍል 46ን ይዘንላችሁ መጥተናል። እንግዲህ የፈረንጆቹን ክሪስማስ ስለምታከብሩ እንኳን ለበዓሉ አደረሳችሁ። ራስ ማያ ተከታታይ የራዲዮ ድራማ ለእናንተ ከሚያቀርበው ማህበረሰባዊ፣ ኢኮኖሚያዊና ፖለቲካዊ እይታ በተጨማሪ የተሰራበት መንገድ በራሱ የሚገርም ነገር አለው። እንደተለመደው በአንድ ስቱዲዮ ውስጥ ተሰባስበን የምንሰራው ሳይሆን በመላው ዓለም ተበታትነን ያለን ቀደም ካሉ ጊዜ ጀምሮ የተሰባሰበን የጥበብ ሰዎች በአንድ ጋር የምንሰራው ነው። እዚህ አሜሪካ ሀገር በተለያዩ ስቴቶች ያለን ሰዎች አለን። አውሮፓ ሆነው ይህን ስራ የሚሰሩ አሉ። ከካናዳ ስራ የሚልኩልናሉ። ያን ሁሉ አቀናብረን ለየት ባለ ሁኔታ ሰርተን ለእናንተ የምናዘጋጀው ስለሆነ እነዚህም ባለሙያዎች ማበረታታት፣ ማገዝ፣ መደገፍ ያስፈልጋል። በቀጣይም ተመሳሳይ ስራዎች እንዲቀርቡልን ለማለት ነው። ለዛሬው ራስ ማያ ተከታታይ የራዲዮ ድራማ ምዕራፍ 4 ቁጥር 46ን ይዘንላችሁ መጥተናል። ድርሰትና ዝግጅት አበባየሁ ታደሰ፣ ቅንብር አምባው ደሳለኝ። ምንድነው ነገሩ? ምንድነው እየሆነ ያለው? ነቃሽ ዘላለም። የት ነው ያለሁት? ምንድነው ያረከኝ? ምንም አልሆንም። ተረጋጊ ዘላለም። ምንድነው የምረጋጋው? ቆይ አንዴ። ምንም የሆነ ነገር የለም። ራሴን ሆቴል አልጋ ላይ አግኝቼ ምንም አልሆነም ትለኛለህ? አንተ ወራዳ። ወራዳ እኮ ላስረዳሽ። ወይኔ ዘላለም፣ ድጋሚ ተሸነፍኩ። ድጋሚ መጫወቻ ሆንኩ። ዘላለም ምንም አልተሸነፍሽ። ወንድ መሆንህን እያወቅኩ ተለሳልሰ ቀርበህ አምኜ ተጫወትክብኝ። ኧረ በፈጣሪ አንደበትሽን ጠብቂ። ሂድ ወደዛ እባክህ፣ ቆሻሻ ባለጌ። አንቺ ደግሞ ወደዛ ራስሽን ሰብስቢ። ምን ትላለች? እንደውም ለፖሊስ እደውላለሁ። ለምንድን ነው የምትደውይው? እሱን ሲመጡ እንነጋገራለን። የት ሀገር እንዳለ ማወቅ ካልቻልክ ጥሩ አድርገው ያሳውቀዋል። ደውያ። ክብርሽን ካልወደድሽው ምን መሆን መሰለሽ? ህግ ላንቺ ብቻ ነው እንዴ ያለው? ደፋር። እኔ ነኝ ጥፋተኛ። ገበናሽን ልሸፍን፣ ክብርሽን ልጠብቅ ባልኩ ትንተከትክብኛለሽ እንዴ? የምን ገበና ነው የምትሸፍነው? እርቃንሽን እንደፈለኩ ትጫወቱበት አደርኩ በለኝ እንጂ። እኔ አሸናፊ ነግሬሻለሁ። በጥሩ ሴት ተጠብቄ ያደግኩኝ ነኝ። እንኳን ላንቺ ሐዘንሽን በደልሽን የነገርሽን ቀርቶ ድንገት ያገኘኋትን ሴት እንደዚህ አይነት ጸያፍ ነገር አላስብም። አስመሳይ። እሱን እንደፈለግሽ ስትረጋጊ ወደ ቤት መሄድ ትችያለሽ። ለፖሊሶቹም ከደወልሽ ቤቴ ነው የምሆነው። እንዳትሄድ። ለምንድን ነው የማልሄደው? ምን እንደተፈጠረ ንገረኝ መጀመሪያ። መረጋጋትና ማድመጥ ከቻልሽ እነግርሻለሁ። የሚበጅሽም እሱ ነው። እሺ ቀጥል። ያመጣሁልሽን ጠጪ። አልፈልግም። እሺ ጥሩ። የምታስታውሽ ይመስለኛል ትናንት ምሽት ላይ ስለ አቶ በየነ የይርዳው አጎትነት ካወራን በኋላ በቃ አይደለም መንፈስሽ ተረባበሸ። አልኮል ካልጠጣሁ አልሽኝ። ከተወሰነ ጊዜ በኋላ ሌላ ሰው ሆንሽ። እንዴት ሌላ ሰው ሆንሽ? ትስቂያለሽ፣ ትጫወቻለሽ፣ ትደንሻለሽ፣ ደግሞ ትሳደቢያለሽ። ትሳደቢያለሽ? ማንን? እግዚአብሔር ይመስገን። በዋነኛነት እኔን፣ ደግሞ በተደጋጋሚ ክንፉን፣ አልፎ አልፎ ይርዳውን፣ ዘውዱም አልቀረልሽ። ወይኔ ጉዴ! አታስቆመኝም እንዴ አንተ? እንኳን ትናንት ሰክረሽ ዛሬ በጤናሽም ልሰሚኝ አልቻልሽም ዘላለም። ወይኔ ጉዴ! እምቢ አልሽ። መጠጡን አቁመን ወደ ቤት ልመልስሽ ሞከርኩ። ደግሞ እንዴት አይነት ጠንካራ ነሽ! ወይኔ ውርደቴ! ታዲያ ለምን እዚህ መጣው? ሰከርሽ ዘላለም፣ ኮምፕሌትሊ ሰከርሽ። ምን ላድርግሽ? በዚያ ሁናቴ ቤትሽ ወስጄ ብቻሽን ጥየሽ መመለስ አልፈለኩም። ቤትሽም ውስጥ ገብቼ ማደር አልፈለኩም። ጓደኞችሽንም ለመጥራት ኃላፊነት የማይሰማው ሰው የሆንኩ መሰለኝ። እንዴት ኃላፊነት? በቃ ምናልባት እንዲህ ሲያልፍ ደስ ላይልሽ ይችላል ብዬ አሰብኩ እኮ። ለራስህ እዚህ ማምጣት ፈልገ ነው? ወገኛ፣ ምን ላድርግ? እዚህ አመጣሻለሁ። እሱንማ የምታውቀው አንተ ነህ። አምጥቼሽስ ምን አደረግኩሽ? አላውቅልህም ምን እንዳደረግከኝ። ዘላለም፣ ታዲያ የምን ጻድቅነት ነው? ጻድቅነት ሳይሆን መልካም ማሰብ ነው። አምጥቼ እዚህ በክብር ከነልብስሽ አስተኛውሽ። ጫማሽን ብቻ፣ ለዚያውም አንደኛውን አውልቄልሻለሁ። አንደኛውን ራስሽን ሸወረወርሽው። ወይ ፈጣሪ! እሺ አንተ የታደርክ? ይኸው እዚህ ሶፋ ላይ። እውነት? አሁን ነው ይሄን ጁስና ቡና ከዶናት ጋር ለመግዛት የወጣሁት። እንዴት ተውከኝ? ማለት እንዴት እንደዛ አሰብክ? ለምን? ዘላለም
እኔ አንቺን ነው ልቀርብሽ የፈለግኩት፣ ገላሽን አይደለም። እውነት ነው ሌሊቱ ለኔ ምቹ ነበር፣ ግን ደግሞ ይነጋል። ከዚያስ አንቺን ላላገኝሽ አጣሻለሁ ማለት ነው። አብረን ቀብጠን አብረን ያደረግነው ቢሆን ኖሮ ሌላ ጉዳይ ነበር። ግን እኔ ራሴን ጠንቅቄ ያውቃለሁ። ላንቺ ብቻ ሳይሆን ለህሊናዬ ምስል ማድረግ አልፈለኩም። ባባዬ እንግዲህ እያደገ ነው። እሷን በህፃንነቷ ይታቀፏት እንጂ። እሺ እንኩ ታቀፏት እስቲ። እሺ መጀመሪያ ልጆቼን የጠሉብኝ መስሎኝ ከፍቶኝ ነበር። ለምን እጠላቸዋለሁ? ደሞቼ ዘሮቼ አይደሉ? አሁንማ ተረዳው። የክንፉ እናት ሁሉንም ነገር ሰምቼዋለሁ። ምንድነው የሰማሽው? በልጅነት ስለተለዩት የክንፉ እህት። አይድሌ እንደፈራሁት ነገሯችሁ? እኔ ሰምቻለሁ። እናትሽ ናቸው የነገሩሽ? አይ አባዬ ነው መላ መፈለግ አለብሽ ብሎ የነገረኝ። እሱንም በእኔ ጥያቄ ነው። እሱስ አልሰማም። ማ ክንፉ? አሁና አልነገርኩትም። አሁን አልነግረውም። ጊዜው ሲደርስ ከእርሶ ጋር ተስማምተን እንነግረዋለን። አይ ጉዴ፣ መከራዬ የማያልቅ ሰው። ይህ እኮ በማንም ላይ ሊያጋጥም የሚችል ነገር ነው። በዚያ ላይ ወደው ሳይሆን ተቸግረው ተገደው ያደረጉት እኮ ነው። በዚህ ደረጃ ራስዎን እስኪጎዱ ሚስጥር ማድረግ አይገባዎትም ነበር። ይኸው ተናግሬው ምን ጠቀመኝ? እንፈልጋታለና ደግሞ እናገኛታለን። አይ ማግኘት ቀድሞ ነገር በህይወት እስከኖረች አይደል? እሱ የእግዚአብሔር ፈቃድ ነው። ይልቁንስ ሳንፈልጋት ብንተዋት ነው የኛ ጥፋት። እሷም የምታዝንባችሁ ያኔ ነው። እሷም የታውቀው ምንም የማታውቅ ትንሽ ልጅ አሳልፌ ሰጠች። ቢሆንም መፈለግ አለብን የክንፉ እናት። ውለታችን እኮ ልጄ ብዬ ላልመለስ እነሱም ልጃችን ብለው ሊያሳድጓት ነው እንዴ? አሁንም ልጃቸው እኮ ናት። ያንን ማንም ሊወስድባቸው አይችልም። ግን ወንድም እንዳላት ብታውቅ ጥቅም እንጂ ጉዳት የለውም። አይ የክንፉ ታላቅ ናት። ታላቅማ ብትሆን እሷን ነበር እንጂ ማስቀረው። ታናሹ ናት። አባታቸው ከሞተ በኋላ አካባቢው ላይ ሰላም አጣው። በሴትነቴም ከሱ ጋር በተያያዘም ጸብ የሚጋጨኝ መሳ። የግድ ሀገር መቀየር ነበረብኝ። ግን 2 ህፃናት ይዤ እንዴት ልቻለው? መጨረሻም እሱ እንዳንቺ ልጅ ትንሽ ጠንከር ስላለ ብዙም ስለማያስቸግር ለእኔ ያስቀርቼ አንቺ ምንም የማታውቀውን ጨክኜባት ሰጠ። ድጋሚ ሊያገኟት አልሞከሩ? የት ብዬ ላግኛት? ሰዎቹን ያለዛንም ቀን አይቻቸው አላውቅም። መከራ ላይ ስለነበርኩ ወደፊት መብረሬን ብቻ ነበር አስቤ ነበር። እኔንም ባለቤቴንም ያውቁ የነበሩ አንዲት ትልቅ እናት ጋር መክረን እሳቸው ላመጧቸው ሰዎች እንዴት ወዴት ሳልና ያስረከብኳት። ያሳዝናል። ምን ላድርግ? ሰው ሲብስበት መንገድ ላይ ስጥሎ ይሄድ የለ። ቢያንስ ሰው ይሻላል ብዬ ለሰው ሰጠኋት ልጄ። ታዲያ ሴትዮዋን መጠየቅ አይቻልም? አይ የኔ ልጅ፣ ያኔ ከዚያ እንደወጣው ብዙም ሳርቅ ወደ አሰላ ነበር የተሻገርኩት። እዛ ጥቂት ጊዜ ኖርኩና ክንፉን እዛ ጥዬ ወደ አዲስ አበባ ገባሁ። እድሜ ሙሉ 7 ነው የኖርኩት። 1 ዓመት ላይ ክንፍዬን ላይ ስመለስ የእናት ወዳልችል ቢላይ ቃሌን ጥሼ በርቀት እንኳን አይኗን ለያት ብዬ ወደ ቀድሞ መኖሪያዋ ተመለስኩ። አገኟት? ማንም የለም። ያገናኙኝ እናትም ሞተው ዓመታት መቁጠሩን ሰማሁ። አንጀቴም ተበጠሰ።
ይኸው ያኔ የቆሰለ አንጀቴ አሁንም ድረስ ይጠዘጥዘኛል። አይዞት እናቴ አይዞት። እንጃልኝ ወደዛ ወስዶ ይገላግለኝ እንጂ እሷ ነገር ያበቃል። የዝንዬ የኔ ቆንጆ የባለቤቴ ማስታወሻ አበባዬ። ኧረ ያልቅሱ ባክዎት። የኔ ልጅ የቀበረ እኮ እድለኛ ነው፣ ቆረጥ ይልለታል። በተስፋ ያለው ሰው ግን እንቅልፍ የለውም፣ ሰላም የለውም፣ እረፍት የለውም። አይዞት፣ እግዚአብሔር የተሻለውን ያደርጋል። ልክ ነው፣ እግዚአብሔር የተሻለውን ያደርጋል። ልክ ነው። አጎቴ ከደፈረኝ በኋላ ከፍተኛ የመንፈስ ስብራት አጋጠመኝ። ቢሆንም ቅርበታችን መስመር ያለፈ ስለነበር የራሴም ስህተት አድርጌ ነበር የወሰድኩት። አባቴ ግን ነገሩ ስላላማረው አጎቴ ከቤት እንዲወጣ በመፈለጉ ከእናቴ ጋር ቤት ውስጥ ጸብ ተፈጠረ። አጎትሽ የእናትሽ ወንድም መሆኑ ነው? እንደዛ መሆኑ ነው። ጭራሽ ላገባ ትፈልጋለሁ የሚል ጥያቄ ሲያመጣ ቤቱ ድብልቅልቁ ወጣ። ምን ሆኗል እሱ? ምን ማለቱ ነው? አያሹ የኔ መከራ ብዙ ነው። እሺ ግራ ገባኝ። ትምህርቴንም መከታተል አልቻልኩም። የእናቴ መለሳለስ ደግሞ የበለጠ ረበሸኝ። መለሳለስ ማለት? ያው አጎቴን ወግና ከአባቴ ጋር መጣላቷ። እናትሽ ታግባሉ እንዴ? ታግባ እንኳን አላለችም። አታገባምም አላሉ? አዎ እሱ ብቻ ሳይሆን አጎቴ ተምሮ ጥሩ ስራ መስራት ጀምሯል። ቢያንስ ለጊዜው እንኳን ቢሆን ወጥቶ ብቻውን ቢኖር የሚፈጠር ችግር የለውም። እሷ ግን ወይ ጉድ! ባንቺና በሱ መካከል የተፈጠረውን በትክክል አውቀዋል? በግልጽ አልተወራም፣ ግን እኔ ሙሉ ለሙሉ ነው የተቀየርኩት። ደንግጫለሁ። እንቅልፍ መተኛት ቸግሮኛል። በቀላሉ እረበሻለሁ። ትምህርት መከታተል አልቻልኩም። በጣም አዝናለሁ የኔ ቆንጆ። ስንት እህቶቻችን በዚህ መከራ ውስጥ እንደሚያልፉ ቤት ይቁጠረው። አንድ ቀን እንደተለመደው ለመረጋጋት ፈልጌ ቤተክርስቲያን ደርሼ ስመለስ ቤት ውስጥ ኃይለኛ ጸብ ተፈጥሯል። እናትና አባትሽ? አዎ። እሺ። እናቴ በቃ ስህተት ተፈጠረ ነው። ደግሞ ውስጡ እህትነቷን ልጅነቷን ባያውቅ ነው እንጂ እንዲህ አያደርግም ነበር ስትል ሰማኋት። ምን ማለት ነው? እኔም መጀመሪያ እንደዛ ነው ያልኩት። ስለደነገጥኩ እቆምኩበት ቆሜ የማንነቴን መርዶ ተቀበልኩ። እንዴት? ምን? ለካ ሁለቱም እናትና አባቴ አይደሉም። አሳደጉኝ እንጂ አይወልዱኝም። ምን? በህፃንነቴ ከተቸገረ ሰው ተቀብለው አሳድገውኝ ነው። አጎቴም ያ እውነት ልቡ ቀርቶ እኔ እንዳሰብኩት የሁለታችንም ስህተት ሳይሆን ጊዜና ቦታ ጠብቆ ነው ለካስ የደፈረኝ። በኋላም ላግባት የሚለው። ኦ ማይ ጋድ! ኦ ማይ ሎርድ! አም ሶ ሶሪ የኔ መቤት። አም ሶ ሶሪ። አይዞሽ፣ ሁሉም አልፏል። አይዞሽ። ተመልሼ ወደ ቤተ ክርስቲያን ሄጄ ሳለቅስ ቆየሁ። ሲመሽ ግራ ገባኝ። ኮሽ የሚለው ሁሉ ያስደነብረኝ ጀመር። ወደ ቤት አልሄድሽም? ቤቱን ፈራሁት። እናትና አባቴ የተባሉትን ማየት ፈራሁ። ታዲያ እንዴት ሆንሽ? የማታ ማታ እግሬ እንደመራኝ ሲሄድ ቲቸር በየነ ቤት ደረስኩ። የእርዳው አጎት መሆኑ ነዋ። በትምህርቴ ጎበዝ ስለሆንኩ ማበረታቻ መጽሐፍት፣ እስክሪፕቶ ይሰጡኝ ነበርና ቤተኛ ነበርኩ። መቼም እሳቸውም ይደነግጣሉ። ለጊዜው አዎ። ግን ቆይቶ እንደተረዳሁት አንድ አካባቢ ረጅም ጊዜ እንደመቆየታችን ሁሉንም ነገር ያውቁ ነበር።
ደህና ዋላችሁ? ደህና ዋልሽ እምዬ? እግዚአብሔር ይመስገን። ደህና ዋልሽ ሰላም? ሰላም ነው አባባ? ክብር ይስፋ ለመድኃኔዓለም። አሜን። አደከምኩሽ አይደል? አረ በፍጹም። እንደ ወጉ እንደ ስርዓቱ የነበርኩ መምጣት የነበረብኝ። እንዴ አባባ እየቀለዱ ነው አይደል? ለምን እቀልዳለሁ? የምሬን እኮ ነው። እኔ ያለው ለምን እርሶ ይደክማሉ? ጉዳይ ያለኝ እኔ ነኝ ብዬ ነዋ። ጉዳይስ ቢኖሮት ልጅ ወደ አባት እንጂ አባት ወደ ልጅ ይሄዳል እንዴ? እሱማ እንደዛ ነበር። እንደ ዘመኑ ከሆነ ብዬ እኮ ነው። ኧረ አይሆንም። ተባረኪ የኔ ልጅ ተባረኪ። አሜን አባባ አሜን። ቁጭ በይ እስኪ ቁጭ በይ። እሺ በሰላም ፈለጉኝ አባባ? ሰላም ነው። እንደው አንዲት ቁም ነገር አጋጥማኝ ነው። ቁም ነገር? አይ አሰጋሽ አይደል? አይ ደህና ነኝ። እኔ ነበርኩ መምጣት የነበረብኝ ሲሉ ያን ያክል የከበደ ነገር ብዬ ነው። አይ የኔ ልጅ ብትሰጊስ መች ይፈረዳል? የስደት ኑሮ ሁሌ ስጋት አይደል? የቆቅ ኑሮ። እውነት ነው ማማ፣ የቆቅ ኑሮ ኖርን እኮ። ጥሩ እንግዲህ በይ ትርንጎ ቁጭ በይ አብረሻት። አንተ የት ትሄድ? እኔማ የት እሄዳለሁ? ታዲያ ቁጭ በልና ተጫወቱ። እኔ ቡና ላፍላ። ቆይ ቡናው ይደርሳል። እሺ እንግዲያውስ ቁጭ በል። እኔማ ልቁም እንዴ? ለምን አባባ? ጥያቄ አለኝ። ለማ? ያው ላንቺ ነዋ እናቴ ነሽ፣ እኔንም ጨምሮ። አባባ? አዎ ጥያቄ አለኝ። አሁን ያንቺ ወገን ትርንጎ ናት፣ እኔ ለጊዜው የሌላ ሰው ወገን ነኝ። ውይ አባባ ምንድን ነው? ልነግርሽ አይደል? ግራ አጋቡኝ። ይሄው ነው እሱ መጠማዘዝ ይወዳል ልጅ። እንዴት ነው መጠማዘዝ? ታዲያ ቁጭ ብለህ ጉዳይህን በስርዓት አታወራትም? ያለ ወጉ ያለ ደንቡ? አይ አሁን ወግና ደንብ የሚታይበት ቦታ ነን ባሻ። እንዳው አረ ምንድን ነው አባባ? ሽማግሌ ተልኬ ነው። ለማ? ለኔ? አዎ። ምን አጥፍቼ? አይ ጥፋት አይደለም እናቴ ነሽ። ወጉ ልጃችሁን ለልጃችን ስጡን ነበር፣ ግን ያው ቤተሰቦችሽ ሩቅ ስለሆኑ ቀጥታ አንቺኑ ልጠይቅ ነው የቆምኩት። አረ ወየው ጉዴ አባባ። ለማን ነው ጥያቄው? ለልጃችን እኮ። ልጃችሁ ማን ነው? ልጃችንማ አቶ ዘውዱ ይባላል። እንዴ? የተባረከ የተከበረ በዚህ ዘመን ያጣነውን ትህትናና ክብሮት የተቸረ ጎበዝ ታታሪ ወጣት ነው። እሱ መልካም ነው። ትህትናም ታታሪነትም ጉብዝናም ጥሩ ነው። ለመሆኑ እንደው ከልጃችን ትዳር እንዲመሰርት ብንፈቅድለት ሊያኖራት የሚችል አቅም አለው? እማማ ደግሞ? አዎ አለው። አሁንም ራሱን የሚያስተዳድር ከዛም አልፎ ቤተሰቦቹን የሚረዳ ለተሻለ ሕይወት ራሱን የሚያስተምር ጠንካራ ልጅ ነው አቶ ዘውዱ። ዛሬ ጊዜ ፍቅሩም የነፋስ ጸቡም የነፋስ ነው። ትዳር ቆመ መሰንበት አልቻለም። ታዲያ አስቦበት ነው ከሷ ጋር ለመጣመር መፈለጉ። የሰውን ልጅ ልብ ጽናት መመርመር የሚችል እሱ እግዚአብሔር ብቻ ነው። እኛ የምናውቀው የላይ ምግባሩን፣ ሐሳቡን፣ አንደበቱን ነው። በዛ ደግሞ ልጅ ዘውዱ ሙሉ ነው። በስርዓት አውርቼው ተረድቼው ነው ጥያቄውን ይዤ መምጣቴ። ምን ትያለሽ ታዲያ ልጄ? ምን ሆኖ ነው እሱ እናንተን የሚያደክመው? መቼ ደከመን? ከዚህ በላይ አባባ። እኔ መቼም ደከመኝ አላልኩም። ጥቂት ጊዜ ታገሰኝ ብየዋለሁ እኮ። እሱ ጥሩ፣ ግን ደግሞ ጥቂት ጊዜው ለምን? እሺ ቁጭ በሉና እንነጋገር። መልስ ሳላገኝም አልቀመጥም። ውይ አባባ እንደሱማ ያስጨንቁኛል። ታዲያ መልስሽን ልስማሻ። ቆይ እንጂ ጊዜ ስጣት። የህይወቷን መንገድ ልትወስን አይደል እንዴ? ጥሩ ተነጋገሩበት። ዞር ዞር ብዬ ልምጣ? አንተ ሰውዬ አብረን እንነጋገር እንጂ አባባ። የወንድ ወገን ነኝ ብዬሽ፣ አሁን ደግሞ የኔ ወገን ነዎት። እንዴት ሆኖ? ቁጭ በሉና አማክሩኝ። ቁጭ በልና አዋራት። አይ እኛ ያላከበርነውን ስርዓት ማን ያክብርልን? እሺ አባባ እንዳሉት ዘውዱ ጥሩ ልጅ ነው፣ ጎበዝ ልጅ ነው። ቢሆንም በትዳር ለመኖር ትንሽ ጊዜ ፈልጋለሁ። ለምን?
አንደኛ ራሴን ለዚህ አዲስ ህይወት ለማዘጋጀት፣ ሁለተኛ የቤተሰቦችንም ጉዳይ መስመር ለማስያዝ። እሱን ነው እኔ ደግሞ የማልቀበለው። የቱን አባባ? እስከ መቼ ሰላም? እስከ መቼ ነው ስለ ቤተሰቦችሽ የምትኖሪው? መቼ ነው ያንቺ ህይወት የሚጀምረው? ትንሽ ጊዜ እኮ ነው። ያኔ ሳውቅሽም እንደዚሁ ትንሽ ጊዜ ነው ነበር ያልሽኝ። ልክ ነው እኮ። እስከ መቼ? ዘመን ገለባ ነው እናቴ ነሽ። መቼ ተጠርጎ ከፊትሽ እንደሄደ አታውቂው። ያለ ይመስልሻል፣ ወዲያው የለም። መሽቶ ሲነጋ ሁሉም ያልፋል። አዎ፣ እጅሽ ላይ ያለው ዛሬ ነው። ዛሬን ነው መጠቀም፣ ዛሬን ነው መኖር። እኔም ጊዜ መውሰዱ ላይ ብዙም አልስማማም። የልጁ ጥሩነት ላይ ቅሬታ ከሌለሽ ውሃ አጣጪ ወንድሜ መሆን ይችላል ብለሽ ካሰብሽ ቀሪውን አብራችሁ እየተረዳዳችሁ ማስተካከል ትችላላችሁ። ደግሞ እናንተ እንደ ሀገር ቤት ከቤተሰብ ጋር አይደላችሁ። በየትኛውም መልኩ አብራችሁ መሆናችሁ ጥቅም እንጂ ጉዳት የለውም። እሱማ አዎ፣ ግን ልጅ ዘውዱ ጥሩ ልብ ያለው ልጅ ነው። ያንን ባላውቅ ኖሮ እንዴች ብዬ እጄን አላስገባም ነበር። እንኳን ላንቺ ለራሴው ልጅ ሩቅ ለሆኑትም አልሞክረውም። እናቴ ነሽ። ትዳርን እግዚአብሔር ነው የሚያጸናው። ሰው የልቡን መሻት እንጂ አፈጻጸሙ እንደሆነ የሱ ነው። እሺ፣ ጥያቄን ተቀበልሽኝ? ሳይሆን ታዲያ 1-2 ቀን ከልቤ ጋር ልምከርበት። ልክ ነሽ። እሱ ጥሩ ሐሳብ ነው። እኛ የመሰለንን ነው ያማከርንሽ። አንቺ ደግሞ ጊዜ ውሰጅና ከራስሽ ጋር መከሪበት ልጄ። እሺ፣ ተባረኪ። ይሄም ወግ ነው፣ ይሄም ስርዓት ነው። ተባረኪ። ድራማውን የተጫወቱልን ተስፋዬ ሲማ እንደ አሸናፊ፣ ቤተልሔም ውብሸት እንደ ዘላለም፣ አልማዝ ልመን እንደ አምሳለ፣ ጀንበር አሰፋ እንደ ትርንጎ፣ ዘመናዊ ዘሪሁን እንደ ሕይወት፣ ሐረጓ አንቺ እንደ ሰላም፣ አበባየው ታደሰ እንደ ባሻ ነበሩ። እናመሰግናለን።